እንዳታሳልፉት፣ በጣም ይጠቅማቸዋል። በተለይ ወላጆችና ልጅ የምታሳድጉ ሰዎች ልጆቻችሁ ቁጣ አይሰሙም፣ የምትነግሯቸውን ምክር አይሰሙም፣ ያበላሻሉ፣ ያጠፋሉ እና የእናንተን ንግግር በቀላሉ እንዲሰሙና ወደምትፈልጉት አቅጣጫ እንዲሄዱ የሚረዱ 3 መፍትሄዎች አሉ። እነዚህ 3 መፍትሄዎች በብዙ ዓመት ጥናት የመጡ ናቸው እና በቀላሉ ቤት ውስጥ በምትነግሯቸው ነገር የትም ሳይካትሪስት የትም መውሰድ ሳይጠበቅባችሁ በ3 ነገር ብቻ ልጆቻችሁ ወደ ፈለጋችሁት መስመር እንዲገቡ የሚረዱ 3 ፍቱል መፍትሄዎች ናቸው። ወደ መፍትሄዎቹ ሲሄድ የመጀመሪያው መፍትሄ ምንድነው? በሁሉም ቤት የማይጠፋው ቀበቶ ነው። ይህ ቀበቶ በጣም አስቸጋሪና አጥፊ ለሆነ ልጅ ፍቱል መድኃኒትነቱ በመጀመሪያ ደረጃ የተረጋገጠ ነው። ሁለተኛው ደግሞ መድኃኒት ምንድነው? እቺ የምታዩት አንድ እግር ሸበጥ ነች። አንድ እግር መሆኑ ለአያያዝና ለአጠቃቀም ምቹ ይሆናል። ሶስተኛው የተለያዩ በየቤታችሁ የሚገኝ ነው። በተለያየ ከለር ይገኛል። እኔ ጋር ያለው በ2 ከለር አማራጭ ነው እና እናንተ ጋር በከለሩ ልዩነት የለውም። በነጭና በጥቁር ነው እኔ ጋር ያለው። በዚህ ያረጋችሁ እንግዲህ መፍትሄው በእጃችሁ ነው ለማለት ነው።